ለጠላቶቻችሁ መከላከያ በሥራ ቦታ፣ በጉርብትና፣ በማንኛውም በሕይወታችሁ በከንቱ ለሚቀኑባችሁ፣ በከንቱ ለሚመቀኟችሁ፣ በከንቱ ወጥመድ ለሚያጠምዱባችሁ፣ በከንቱ የእናንተን ዝቅታ ለሚፈልጉ፣ በከንቱ የእናንተን አለመኖር ለሚመኙ፣ ሁል ጊዜ ለእናንተ ደግሞ ሊለያችሁ የማይገባ ወታደር በጦር ሜዳ መሳሪያው ከሱ እንደማይለይ ሁሉ ዛሬ የምነግራችሁ መዝሙር ሁሌም ሊለያችሁ የማይገባ ነው። ሁልጊዜ ትልቁ የዳዊት መሳሪያ ዛሬ የምነግራችሁ 11ኛው መዝሙር ነው። አድኅነን እግዚኦ እስመ ኀልቅሔር፣ ደህና ሰው አልቋልና መልካም ሰው የላምና አድነኝ ጌታዬ ሆይ፣ ወውህደ ሃይማኖትም መጓለ እመሕያው፣ ሃይማኖትም ጎሏልና። ልክ ጊዜያችንን የሚገልጽ ነው። ከንቱ የተናገሩ አሃዱ ምስለ ካሉ፣ አንዱ ለአንዱ ከንቱ ይነጋገራል፣ በእኔ ላይ ይጠቃቀሳል። በከናፍረ ጉሉት ልበው በልብ ይትናገሩ፣ በሽንገላ አንደበት የሚቀርቡኝም የሚነጋገሩብኝም ከእውነት ሳይሆን በሽንገላ አንደበት ነው። ይሴሮን እግዚአብሔር በከናፍረ ጉሉት፣ እግዚአብሔር እንደዚህ አይነቶችን የሽንገላ አንደበቶችን ይሽራቸዋል። ወለልሳንን ተታቢነ ቢበ እለ ይብሉን አቢ ልሳናቲነ፣ እነዚህም ሁሉ ጸጥ ረጥ አድርጎ ሕይወታችንን በተቃና ጎዳና እንድንሄድ የሚያደርገን መዝሙረ ዳዊት ነው። መዝሙር 11 ነው። መዝሙር 11 ከዚህ በላይ የለም። ምንም ሊነገራችሁ አይችልም። ከዚህ በላይ ተጠቀሙበት። መጠቀም የእናንተ ፋንታ ነው። እኔ ድርሼን ተወጥቻለሁ። ይህን ተጠቀሙ። 10 ዳቦ ከመላስ አንዱን እንክታርጉ መብላት። የእግዚአብሔር ሰላም